በመጀመሪያ ደረጃ ማንኛውም ስራ ውስጥ ሶስት ነገር ግድ ነው። አንደኛ እውቀት knowledge የሚባለው ማለት ነው። እውቀት ማለት የግድ 20 ምናምን አመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም። መስራት ለምትፈልገው ነገር ሄደ እውቀቱ ካለው ሰው ስር ቁጭ ብለ ለምሳሌ ድንች መሸጥ ከሆነ ጉልት ሄደ አንድ እናት ጋር መማር፣ ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተ መማር። የግድ ትምህርት ቤት ብቻ መታገኘው አይደለም እውቀት። ሁለተኛውስ ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት 20 አመት ያገለገለን ሰውዬ ምን ገጠመ በህይወት ውስጥ? አሁን ኤክስፒሪየንስ ይባል ማስታወቂያ ይወጣል ይሄው 20 አመት ይላል እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት። ሂድና ደሚናና አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብለህ አንብብ። አሁን በአለም ላይ ትልቁ የታወቀው መጽሐፍ የሚባለው ናፖሊዮን ሂር የናፖሊዮን አይደል? Think and Grow Rich እሱ ፌመስ የሆነው እኮ እቺ ናት እኮ የእውቀቱ ባልተቤት ጠይቅ። በመንፈስም በእስልምና እንደዛ ነው። አንድ ዳቦ አንድ ኩንታል ስንት ዳቦ ይሆናል? የእውቀቱን ባለቤት ጠይቅ ነው የሚለው። የእውቀት ባለቤት ሂድና ጠይቅ። የእውቀቱ ባለቤት ምን ያደርግሃል? ኤክስፒሪየንስ ስላለው ይነግርሃል። ስለዚህ የዛን ሰውዬ ኤክስፒሪየንስ ምን ቀዳው። ሶስተኛው የመጀመሪያው እውቀታል፣ ሁለተኛው ልምዳል፣ ሶስተኛው ምንድነው? ቆራጥነት ኮሚትመንት። አር ዩ ሪሊ ኮሚትድ ለመስራት? አረ ዝናብ ሲዘንብ ዛሬ ዘንቧልና ወጥቼ ያልሰራ ዛሬ ፀሐይ ነውና ዘንጬ ያልወጣውምና ሰው ያየኛልና ዝቅ ያለ ስራ ነው መስራት አይሰራ